ይሄ አሁን የወጣ ነው ሁሉም ፍሬሽ ነው ከዚህ የበለጠ ፍሬሽ ከፈለክ ራስ ወደ ወንዙ ረድና ሂድና አጥምድ አንቺ ቅዝቃዜ እኮ ነው ምን ያርግሽ ነው የዝናብ ጠብታዎችን እያናገርኩ የፊልም ሰው ነሽ ፊልመኛ ነሽ ሌባ ወደ ውጭ ውጪ ሁሉን ነገር ትቻለሁ እምልልሃለሁ ኧረ እኔ የወተቱላ ፓኬት አልሰረኩም ፈትሸኝ አዩሽን ታውቃለህ እንዴ ቆንጆ ታውቃለህ ዛሬ ትምህርት ቤት ውስጥ በስተት እሱን ሲሸናየውትና እንዳለ በትምህርት ቤት ውስጥ የወሬ ተስፋፋ አዩሽን እንደምወደው የማይረቡ ወንዶች እኔ አልወደውም ታውቃለህ እነሱ ምን ያህል እንደሚያወሩ እንዴት የሚያስከፋ ነገር ነው እባክህ አምስት መቶ ብቻ ገና 250 ይቀርብሻል እኔ እኮ እዚህ ላይ አዲስ ዘፈን ጭኛለሁ ዘፈን ሌባ ነሽ ይሄ ሚኒ ፓይ ነው ቆይ አካውንት ሰትልድ አሁን ሂሳቡ እንዳለ ተስተካክሏል ፊሽ አሳ I love fish ኧረ እወዳለሁ ፊሽ ከሪ ये पता है कौन है ታውቃለህ ይሄ ማን እንደሆነ ये कौन है ማን ነች እሷ ቅድስት ማርያም ነች ከማሳደጊያ ድርጅት ውስጥ ነው ያገኘሁት कैसे እንዴት इन पैसों का क्या करोगे ይሄ ብር ምን ያደርግልሻል የጥፍር ቀለም ጥበብ የራሴን የውበት ሳሎን ከፍታለሁ የትምህርት ቤት እንዳለ ትላልቅ ሴቶች እኔ ጋር ነው የሚመጡት አንተንም ጥፍር ልቀባ በአሁን ሰዓት ወንዶችም እየሞከሩት ነው ይሄን ነገር तुम गैंगस्टर हो አንተ ጋንግስተር ነህ እንዴ ቆይ सब कहते हैं कि ሁሉም ይላሉ አንተ የሆነ ወንጀል ሰርተሃል और अब यहाँ छुपे हो እና አሁን እዚህ እንደተደበክ मेरी मम्मा ने भी मुझे የኔ መማዬ ለኔ አስጠንቅቃኛለች እናቴ और አንቺስ तुम क्या कहती हो አንቺ ምን ትያለሽ मुझे नहीं लगता እኔ አይመስለኝም ናሚ ወደ ውጭ ቶሎ በይ ኧረ አሁንም መማዬ እንዳንነግራት ያለዛኔ ይሄን ፊሽከሬን አጣው በቃ handsome ቆንጆ ናሚ ያለች ውስጥ የለች ግን እኔ እኮ ከውስጥ ድምጿ ተሰምቶኛል በብዛት አሽሽ ስትወስጂ እንደዚህ አይነት ስሜት ነው የሚሰማው ኧረ ያዝናናል እና ለምን ሙሉ በሩን በደንብ አከፍተው እያስጠነቀቅኩ ነው ቆንጆ ታውቃለህ የዚህ አይነት ነገር እኔ አልወድም ናሚ አውቃለሁ ውስጥ እንደሆንሽ ናሚ ወደ ውጭ ቶሎ በይ ቆንጆ መጀመሪያም ነግሬያለሁ ናሚን ማዝናናት አቁም ፊሽከሪ ለምንድን ነው በሩን የማከፍተው ክፈታ በሩን
እሺ የለችም सॉरी ይቅርታ एनीवेज ለማንኛውም የሆነ ብር ፈልጌ ነበር I promise. ቃል እገባልሃለሁ ልክ የማየ ጓደኛ ወጥቶ እንደሄደ እኔ መሄድልሃለሁ ታውቃለህ አንተን ሁሉ ማን ብሎ እንደሚጠራ ቆንጆ और मेरा निकनेम क्या है የኔ መጠሪያ ስሜ ማን እንደሆነ ታውቃለህ नहीं बताती አትነግረኝም ጀስቢን ነው ስሜ አንት ኖራ ने बताया አክስቴ ኖራ ነች የነገረችኝ እማዬ በስሜት ደስቢንን በርግጫ ስትመታው እኔ ደግሞ በሷ አቅፍ ስር መጥቼ ወደኩ ስለዚህ እኔ መጠሪያ ቅጽል ስሜ ደስቢን ሆነ ያስቃል ያዝናናል አይደል ደስቢን የሚል ቅጽል ስም उतना अच्छा नहीं है ይሄን ዓለም ቆንጆ አይደለም ግን መትረና ነበር ግን ተስፋ አደርጋለሁ ለአንተ ቆንጆ እንደሚሆንልህ Seychelles? እንዴ ሴሸልስ इनोसेंट एक्ट कर रही है እንዴት አይነት አሳዛኝ ትመስላለች ባካችሁ ስትታይ የናችን ቁጥር ተናገሪ आंसर मी መልስ ስጭኝ मैम እመቤቴ እባክሽ እንዴ पता नहीं गोवा में क्या हो गया መጓ ምን እንደሆነ አላውቅም የማይ ቦታ ላይ እንዳለ እነዚህ ቆሻሾች ናቸው ያሉት घूरो मत አታፍጪ तुम्हारे माँ बाप ने तुम्हें यही እናት አባትሽ እነን ነው እንዲያስተማሩሽ बेटा बताओ आपने ልጄ ንገሪኝ እስቲ የሱን ቦርሳ ሰርቀሻል እንዴ ኧረ አልሰረኩም እኔማ በቃ ከራሴ ትምህርት ቤት ቦርሳ ጋር ያወዳደርኩት ነበር ውሸታም እሷ ጋር የትምህርት ቤት ቦርሳው ላይ የላትም ነበር बेटा ልጄ की मम्मा घर पर है እናትሽ ቤት አለች डैडी አባትሽስ देखो ይዋት माँ बाप का भी पता नहीं የእናት አባቷ አድራሻው ላይ አይታወቅም እሺ ልጄ አባትሽ वो आपकी डैडी है እሱ ያንቺ አባት ነው እንዴ
एक्सक्यूज मी सर ይቅርታ አለቃዬ እንዴ ወንድሜ ओ भाई साहब ስማ ወንድሜ गुस्सा उन पे ተናደሻል እንዴ በኔ इसीलिए कहा था चोरी मत ለዚህ እኮ ነው ያልኩሽ አትስረቂ एक्चुअली उसने मुझे पे करने ምን መሰለ እሷ እኔን ክፈል ብላኝ ነው አረ ችግር የለው बचपन में गलतियां करते हैं በልጅነታቸው ጥፋት ይፈጽማሉ ከዛ በራሳቸው ይማራሉ सिर्फ पैदा करने से ड्यूटी በመውለድ ብቻ ግን ግዴታ ያበቃም हमेशा अकेले देखा है उसे। ሁሌ ብቻዋን ያዩዋት እች ልጅን उसको अपना वक्त दो ጊዜን ስጣት እንጂ उसके साथ आया करो አብራት ና እንጂ ከሷ ጋር ልክ የቀሩት አባቶች እንደሚመጡት She will be fine ከዛ ተስተካከላለች እሷ मेरा MP3 प्लेयर የኔን ኤምፒሲ ፕሌየርን ስጠኝ हैंडसम ቆንጆ देने के लिए पैसे नहीं है እምከፍለ ብር የለኝም लेकिन ये लो ግን ያዝንካ बहुत प्रेशियस है በጣም ጀግና ነው सबको बचाता है ሁሉንም ያድናል अगर तुम्हारे पास አንተ रहेगा ጋር ከኖረ मैं कोई कुछ नहीं አንተን ማንም ምንም ነገር ሊያደርግ አይችልም हैंडसम ቆንጆ शर्म आई ना बताने አፈርክ አይደል ለመናገር मुझे जानते አንተ ራስህን እንደምታቀኝ रिटर्न करते हैं ሁሉም እንደዚህ ይንቀኛል ይሸሸኛል እኔን እንደማያቀኝ ይሆናሉ मेरे स्कूल में भी በእኔ ትምህርት ቤት ውስጥ ሁላ मम्मा ने भी कहा እማዬም ይሄን ብላለች कभी रास्ता भूल जाओ መንገዱን ከረሳሽው የቤትሽን तो फोन नंबर और ስልክ address ቁጥርንና አድራሻውን ምርሽው वापस घर मत आ ተመልሰሽ እቤት እንዳትመጪ जब बहुत ड्रिंक በጣም करती है ስትጠጣ तो कहती है ትናገረኛለች कि हम दोनों को मर जाना चाहिए ሁለታችንም መሞት እንዳለብን मैं उस मोटी पर गुस्सा እኔ नहीं थी। በዛች ወፍራም ተናድጄ አልነበረም उसने तो सिर्फ मुझे እሷስ मारा እኔን መታችኝ लेकिन तुम ነገር ግን አንተ ደግሞ तुम तो उससे भी አንተ बुरे हो ከሷ የባስክ መጥፎ ነህ लेकिन मैं तुम्हें ነገር hate ግን नहीं कर सकती እኔ አንተን መጥላት አልችልም अगर मैं तुम्हें hate እኔ करूंगी, አንተን ከጠላውማ तो पूरे वर्ल्ड में በጠቅላላ लाख ዓለም ላይ कोई रहेगा የምወደው नहीं। ነገር ምንም አይቀረኝም मैं तुम्हें hate እኔ नहीं कर አንተን सकती। ልጠላ አልችልም እማዬ እማዬ ኖአሚ ሂጂ ሂጂ ኖአሚ ሂጂ ከዚህ ሂጂ አይሆንም ቆንጆ እርዳኝ አድነኝ ቆንጆ እርዳኝ እባክህ እርዳኝ
ከአንድ ወር በፊት क्या वो सर? ምን ነው አለቃዬ? कपड़े नहीं बता रहे बाकी ልብሴን አላወለቀም እንጂ የቀረውን ጠቅላላ ነገርን አወቀ። ምንድን ነው ይፈልጋል? አዎ ወንጀል፣ ቆሻሻ፣ የውጭ ሀገር ቪዛ ሰዎች እዚህ ቪዛቸው ካበቃ በኋላ መቆየት የለባቸው። የቀረውን ጉዳይ እዚህ እናውራ፣ ቢሮ እናውራ። አረ ወሬ ብዙ አወራን አለቃዬ። ቀጥታ ስራ እንጀምር። የዲቃላ ልጆች ረጅም ሊስት አለኝ። गोवा में ड्रग्स का मतलब ጎስት አሽሽ ማለት ማንቶ ነው። माल लाने वाला डिस्ट्रीब्यूट እቃ የሚያመጣው የሚያከፋፍለው ሙሉ ስራውን የሚቆጣጠረው ይሄ ነው። ये फुटबॉल ይሄ ፉትቦል ይባላል። मांतू का बाया የማንቱ ቀኝ እጅ ቆዳው ነው እንጂ ወፍራም አይምሮ አይደለም። यही संभाल የማንቱን ዋና ቢዝነስ የሚቆጣጠረው ይሄ ነው። So shake off our shit out. एडविन አድቪን ይሄን እኛ ብቻ ነው የምናውቀው። ጎዳና ላይ ያለ የእቃ ዝውውርን የሚቆጣጠር ነው። ግን የሁሉን የወንጀል ስራ መረጃ አለው እሱ ጋር። ፈሬራ ወንድማማቾች लूक और केविन ሉክና ኬቪን साथ कुछ लिंक्स हैं क्या? ከማንቱ ጋር ግንኙነት አላቸው። አብሯቸው ውል ይፈጽማሉ። የፖለቲካ ግንኙነት አላቸው እነዚህ ወንድማማቾች። ये अटीला है, ይሄ አኪላ ይባላል። बॉडीगार्ड है उनका। በጣም ጠንካራ የሆነ ቦዲጋርዳቸው ቆሻሻቸውን እንዳለ የሚያጸዳው ይሄ ነው። በእንደዚህ አይነት ብልጠት ስለዚህ ሁለቱን ተቃውሞ መረጃ ይገኛል። ቸኔ ውስጥ ህገወጥ ኩላሊት ሲያዘዋውር የታሰረው ዶክተር ቻረም የለም። እሱ የሁለት ወንድማማቾችን ስም ጠርቶ ነበር። በኋላ ግን ቃሉን መለሰ። ሁለቱን ወንድማማቾች ተቃውሞ መረጃ አልተገኘም። ቪዛ ጊዜ ያለፈባቸውና ወጪያቸውን የጨረሱ ቱሪስቶች በአንድ ነገር እየታደኑ ነው። በቨን ሾፕ ውስጥ እቃቸውን ሽጠው ያስይዘው በውስጥ አንድ ሁለት ቀን ያሳልፋሉ። ብራቸውን ሳይመልሱ ሲቀሩ እነዚህ የውጭ ሀገር ሰዎች ይገደሩና ለባለ ሱቁ ባለቤት ተገደው ወይ ኩላሊት ይሸጣሉ ወይ ደግሞ አሻ ያዘዋውራሉ። ये कुछ और छोटे छोटे कार्टेल्स हैं እነዚህ ትናንሽ እሾዎች ናቸው አለቃዬ። बच्चों से भीख मंगवाने वाले ህፃን ልጆች የሚያስለምኑ ህፃናቶችን የሚነግዱና ሴተኛ ዳርነት ስራ የሚያሰሩ ሌላ አንድ ስም ደግሞ አለ ካርላ አክስቴ። እነዚህ ካርላ አክስቴ ህፃን ልጆችን ታስለምናለች። እኛ እዚህ የአጎትና የአክስት ሊስት እንመዝግብ እንጂ ጋዜጠኛ አይደለንም፣ ፖሊስ ነን። ሳንጎተር ፖሊስማ እንደዚህ እጁ ታስሯል አለቃዬ። አንዴ ሰው ማሰር አንችልም፣ አንዴ መረጃ አናገኝም፣ አንዴ ፍርድ ቤት ደግሞ ቃላቸውን አይቀበልንም አለቃዬ። ክሱ ጠንካራ መሆን አለበት፣ እጃችን መፈታት አለበት። ፈታውልህ आगे कोई भी कॉन्फ्रेंस में ለወደፊቱ ወንጀለኛ ከታሰርና ቃሉን ከሰጠ በኋላ ነው ስብሰባ የምናደርገው። አንድ ወር सिर्फ एक महीना। በቃ አንድ ወር ብቻ አለቃ። हेलो ሄሎ አለቃ፣ አስተናጋጁ ቲፑን ይዞ ሄደ። አረ እናንተ ሄዱ። እሺ እንዴ नाम नहीं सुना क्या? ስሜን ሰምተህ አታውቅም እንዴ አንተ? አላውቅም። पितले। ፒትሌ። አዎ आगे से याद रखना। ለወደፊቱ አስታውስ። እሺ ዞር በል። हेलो ሄሎ हाँ माल मिल गया አቤት፣ ዕቃውን አግኝቻለሁ። አዎ ይዞ መጣው። सर फुटबॉल निकल रहा है सर। አለቃዬ ፉትቦል እየወጣ ነው። አስተናጋጁ እኮ ወደ ውጭ አልወጣም። አለቃዬ እሱ እየወጣ አይደል እንዴ? አስተናጋጁ ቦርሳውን ሲያነሳ አይተሃል? አለቃዬ አዎ ለማለት ጊዜ የለኝም። ይሄም ከሄደ ጨዋታው አበቃ። सर बोलिए जल्दी। አለቃዬ ተናገር ቶሎ። ምን ላድርገው? ቆይ መጣሁ እኔ። መጥፎ አንተ ጉማሬ ና ቆይ። በለው አንቴንን ስማ አንተ ቴዲ ቤል አሻንጉሊት खाता क्या है बे? ምንድነው እባክህ የምትበላው? निकल गया साला। አመለጠን። መጥፎ የአንድ ወር ልፋታችን ላይ ሸንቶብን ሄደ። የእሱ እናት
गुस्सा गेंडे के लिए बचा के ንዴታችሁን ለአውራሪሱ ጠብቃችሁ አስቀምጡ። ሲደበደብ ይናገራል ዕቃ የት እንዳለ። ऐसे እንደዚህ बैट से ऊपर से नीचे आने ኳሱ ከላይ ወደ ታች መውረድ አለበት። बॉल ऊपर जाती है ያለዛ የመታው ኳስ መልሶ ወደ ላይ ሄዳል። ገባ? አረ ምንም አላስታውስም አልኩ። ስንቴ ልንገርህ? पहनना बहुत जरूरी है አስፈላጊ ነው፣ አስፈላጊ ነው፣ አስፈላጊ ነው። इसे क्यों गुस्सा आ रहा ቆይ ምን አናደደው ግን? है? गुस्सा መናደድ እኮ እኔ ነኝ ያለብኝ አይደል? इसकी वजह से በሱ የተነሳ እኔን ያህል ኪሳራ ከሰርኩኝ። तू समझा इसको አስረዳው አንተ ይሄንን። आज तक गोवा में कोई እስከ ዛሬ ጎዋ ውስጥ የተወለደ የለም እኔ ላይ እጁን ሊሰነዝር የሚችል። मजा आया ये ऑनर ደስ አለ ክቡር ፍርድ ቤት፣ ክቡር ፍርድ ቤት የሚለውን በመስማት ለማንቱ ንገረው። እሱም ጊዜው ደርሷል። ክቡር ፍርድ ቤት፣ ክቡር ፍርድ ቤት የሚለውን ነገር የሚሰማበት ግን ሰምቶ አያወጣም። ወደ ውስጥ ይገባል። ከዛ ደግሞ ቀጥታ ወደ ላይ ንገረው። እሺ አሁን እዛ ሄዶ የህንጻ ግንባታው እንዲፈጽም सारा माल घुमा दिया እንዳለ እቃው ነው አጠፋው። तेरे को क्या लगा रही አንተ ምን መሰለህ እባክህ ኬቪን፣ मांतू मांतू। उसको भेजेगा माल ढूंढ አንበሳ ይልካል እንዴ እቃውን ለመፈለግ? ये ስማ दूसरा ला रे ሌላኛውን አንጣው፣ ቆሽሿል። अनलकी है እድለ ቢስ ነው። केविन ने ኬቪን सेल्फ गोल मार दिया ጎል ብቻ አገባ። है मानतू ማንቱ बच्चे लोग पता लगा ልጆቼ እያጣሩ ነው። जो भी थे मिल जाएंगे ማንም ይሁን ይገኛሉ። ማንቱ ልጆቼ እየፈለጉ ነው። मांतू मेरे ማንቱ ይገኛል። देख केविन ይኸውልህ ኬቪን 1 करोड़ लोग इंडिया में चरस 10 ሚሊዮን ሰዎች ቸረስና አፊም የሚያጨሱ አሉ ህንድ ውስጥ። मजबूत है ገበያው ጠንካራ ነው። 1 ሚሊዮን ሰዎች ሂሮይንና ብራውን ሹገር የሚባለውን አሺ ይጠቀማሉ። የመንግስት ስታቲስቲክስ ነው። መንግስት ገለጸው ማለት ቁጥሩ ब्राउन शुगर ከ4 እስከ 5 ሚሊዮን የሚጠቀሙ ሰዎች አሉ። ብራውን ሹገርና इतनी बड़ी मार्केट है የተለያየ አሺሽ። ይሄን ያህል ትልቅ ገበያ አለ። የዚህን ጅማሬ ግን አንተ እንዴት ጀመርከው? सैंपल ሳምፕሉን እንዲጠፋ አድርገ 3 दिन 3 ቀን 3 दिन रोक सकता हूँ रूस 3 ቀን ነው ሩሲያዎችን ላቆየልህ የምችለው። माल मिल जाना በዛ መሃል እቃው መገኘት አለበት። वरना तो ያለዛ ሁለት ወንድማማቾች 4 ኩላሊታችሁን አውጥቼ እሸጠዋለሁ። ढूंढ ले ፈልግ፣ እሺ ፈልግ टकला መላጣ። कहाँ रखिया हेरोइन የኔ ያስቀመጥሽው ሂሮይኑን कहाँ रखिया हेरोइन የኔ ያስቀመጥሽው ሂሮይኑን हेरोइन किधर है አሸት አለ። ट्रिप में है क्या तू अभी तक እስካሁን አንቺ ጡዘት ላይ ነሽ እንዴ? እየጠየቅኩሽ ነው። አሸት ነው ያለው። ተናገሪ። सारा हार्ड वर्क मैंने እንዳለ ጠንካራ ስራ የሰራሁት እኔ 50% እኮ ላገኝ ይገባኛል። ለሞት ቸኩለሻል። देख पागल मत बन ይኸውልሽ እብድ አትሁኚ። तू जानती नहीं है किन लोगों አንቺ አታውቂያቸውም ከነማን ሰዎች ጋር እንደተጋጨሽ፣ የነማን ዕቃ እንደሰረቅን አታውቂም። साले फोन क्यों नहीं उठा रहा यार መጥፎ ለምንድን ነው ግን ስልኩን የማያነሳው? እሺ हेलो ሄሎ ሄሎ ወንድሜ खयास तू የእናንተ बहुत मारा मानतू ने ማንቱ በጣም መታ እንዴ? अरे चल ना ኧረ ና እንጂ መተህ እዚህ ዋና ገንዳ ስር ዘና በል። मेरे यहाँ काम पे लगी መጥፎ እዚህ ነኝ ስራ ላይ ነኝ። እዛ ተቀምጠህ አንተ ራስህን ታቀዘቅዛለህ። ተረጋጋ ወንድሜ፣ እድል ነው። उधर አንተ እዛ እኔ እዚህ። अच्छा सुन እሺ ስማኝ፣ उस वेटर की बत्ती बुझने से पहले የአስተናጋጅ መብራቱ ከመጥፋቱ በፊት लाई थी
የማን ሽቶ ነበር ለላ የሚሸተው? እዛ እንዳሉ ሴቶች እንዳለ አፍንጫቸው ንጹህ ነው ከአንዷ ሴት በስተቀር። አና የምትባለው ያቺ የመድረኩ ዳንሰኛ कुछ चाहिए हमें እኛ የምንፈልገው ነገር አለ። साले कपड़े देख हम አንተ የተረገምክ ልብሴ ነው እንጂ पॉकेट मार लगते हैं तुझे የኪስ ሌባ መስላለሁ እንዴ? जाओ ሂዱ። ቢጁ लुक ይኸውልህ ब्रदर ወንድሜ थोड़ा प्रॉब्लम है यहाँ पर ትንሽ እዚህ ጋር ችግር ተፈጥሯል። ስማ ማን ነህ? ቆይ ግን አንተ የሳሳተ ቦታ ነው የመጣው። ሂድ ጸጥ ብላችሁ። ግን ወንድሜ ልሄድ አልችልማ። አና ትናንት ለአንተ አንድ ካሜራ ያዘ ቦርሳ ሰጥታ ነበረ። ያንን ይዤ መሄድ ይኖርብኛል። እኔ एक दिन पे भी 15 दिन ለአንድ ቀን የ15 ቀን ወለድ ነው የምቆርጠው። 5000 እቃውን ደግሞ ለዛ ሰው ነው መልሼ የምሰጠው። በዕዳ ሊያስያዘው እንደዛ ነው። ህጉን አላውቅም ነበር እኔ። ምን ይደረግ ምን ይደረግ ምን ይደረግ? በይ ተነሽ፣ አናግሪው። እማዬ እማዬ አናግሯ አናግሯ። ናሚ ናሚ እማዬ ስማ፣ गिरवी रखने वाली हमारे በዕዳ ያሳዘችክ እኮ እኛ ጋር በዕዳ ተይዛለች። ቆንጆ አሁን 500 के लिए ለ5500 ብለህ ሁለቱን ቻው ማለት ፈለክ? ያ የተለየ ጉዳይ። እርዳኝ እባክህ ቆንጆ እርዳኝ። ጎረቤቷና ልጅየውን አፍኖ ወስደዋቸዋል። ጎረቤት ነው አይደለ? ሌላ ሰው አይደለም የተወሰደው። እሺ ቅርብ ካለው ፖሊስ ጣቢያ የፖሊስ መኪና ልካለሁ። አድራሻውን ተናገር። ሄሎ ሄሎ፣ አታጽፍም እንዴ አድራሻው? ጊዜ መግደል ከፈለክ ሌላ ቦታ ሄደህ ቀልድ። ሄሎ፣ እውነት እዛ ሴት ታፍናለች? ሄሎ गैंगस्टर बोलता है ጋንግስተር ትላለህ እንዴ ራስህ? አንድ ሰው እንኳን መቆጣጠር አችልም። ይኸውልህ ब्रदर आपको देखना चाहिए। አንተ ማየት ነበረብህ ወንድሜ። እሱ बिजली था बिजली መብረቅ ነበረ። ኧረ መብረቅ በጣም ፈጣን። ኧረ ፍርሃት የለበትም።
ट्वाइस। አይኖቹን እንኳን አልጨፈንም ስተኩስ። तूने አንተ 2 बार गोली ሁለቴ चलाई ጥይት ስተኩስ और उसने እሱ አይኑን እንኳን አልጨፈነም እና अच्छा ጥሩ ነው። एक बकरा तो चाहिए। አንድ ፍየል እንፈልግ ነበረ። Don't hurt them. እንዳጎዷቸው እነሱ ምትሉኝ ነገር አደርጋለሁ። बस एक डिलीवरी በቃ አንድ የምታስረክብልን ዕቃ አለ። ነገ ጠዋት መኪና ቁጥር 6620209 कैसा लगा अपना पोस्ट? እንዴት ነው የኛ ፖስታ አዳይ? ग्लव कंपार्टमेंट खोल। አንተ ግላፍ ኮምፓርትመንቱን ክፈተው፣ ወደ ጂም ግባ። वेदा कंस्ट्रक्शन साइट पे जाओ और 10 ሜታ माले पे एक सैंपल फ्लैट የህንፃ ግንባታ ድርጅት ጌርና እዛ 10ኛ ፎቅ ላይ ማንቱ ማን ነው ብለህ ጠይቅና ፓኬቱን ለእሱ ስጥ። ስልኬን እንደዘጋው ስልኩን ጣለው። ናያሚን ናና በቃ አንተ ለራት 3 ሰዓት እልክልሃለሁ በአድራሻ። अरे कहाँ है आंटी? ምንድነው አክስቴ? शेर कभी घास नहीं खाता. አንበሳ እኮ መቼም ሳር አይበላም። ኧረ ለምንድን ነው እዚህ ሳለ የእንስሳ ሬሳ የሌለው? ስጋ ምናምን የለም። ስጋ መብላት ከፈለክ ብሬን ጨምር። जब देखो तब जानवर। ሁሉም ሳየው እንስሳ እንስሳ ይላል። ये एक टाइम है ना. ብቻኛ በዚህ ችግር ሰዓት ነው ሙሰና ግቦ ለመቀበል ልብ የሚፈልገው። हाँ पितड़े. እሺ ፊትሌ डोब्रो पोजा पधारो. ራሽኛ ነው እየተናገረ ያለው नहीं सर. አይደለም አለቃዬ፣ ፖቻልቪት ነው हाँ वो. अरे እንዴ። आइए आइए. እንኳን ደህና መጣ። पोचालवेट. ፖቻልቪት ነው የሚባለው። पोचात्सनो पिकासा मित्सा. ठीक बोला क्या? ትክክል ነው እንደተናገርኩት አንተ? बसो बसो. अकेला है ये. ብቻውን ነው እንደመጣ? አዎ ማንቱ። हिम्मत देखो रूसी की. ድፍረቱን ነው የዚህ ራሻዊ ነው። አንተ ራሻዊ लेकिन रूसी लगता नहीं रे तू. እኮ ራሻ አይመስልም፣ አትመስልም። የፐታን ዘርን ነው የምትመስለው አንተ። አፍጋኒስታን ነው የምትመስለው አንተ። አንተ እዚህ ጋር አስቀምጥ። इसको बोलना इसके लिए स्पेशल. ንገረው ለሱ ልዩ ከራሻ እንዳስመጣውልን ንገረው እንደሚወደው። रूसिया पोचालस्ते एता पोचालस्ते. लो ना. ያዝ እንጂ ያዝ።
अरे पीता क्यों नहीं? እንዴ ለምንድን ነው የማይጠጣው? ለምን አጠጣ? ምን ይመስላል? እዚህ ለመርዝ የቀላቀልኩበት መሰለ? पीना राजा। ጠጣ እንጂ እኔ ንጉሥ ጠጣ። ማንቱ አንተ ነህ። क्या ये? ምንድን ነው? የኔን ጨርሻለሁ። अब तुम्हारी बारी। አሁን ደግሞ የአንተ አድራሻ ነው። ከእኔ የመጣው हे, ስማ፣ तुमने वादा किया था। ቃል ገብተህልኝ ነበረ። የታሉ እነሱ? ምንድን ነው የሚለፈልፍ? ለማን ነው የምትሰራው? ሳይባ ወዳጄ፣ እቃውን አገኘ? केविन ኬቪን ኑ እንጂ ኑኑ። मंतु ማንቱ एएनसी ያ አደንዛዥ ዕፅ ተቆጣጣሪ ፖሊሶች አንተን ልታስጠምደኝ? ምርጫው ምንድን ነው? सारा हार्डवर्क मैं करूँ और ጠቅላላ ስራ እኔ የምሰራው? ውሉን ይዘህ የምትሄደው ደግሞ አንተ። አይሆንም። ከዛሬ በኋላ ጠቅላላ ስራውን እሰራለሁ። ጥፊ ተመተን ሄድከው፣ አሁን ጥይት ትበላለህ። ማንቱ घंटे का የምን ማንቱ ነህ? अब गया तू አሁን ሄድክ አንተ። किसी मिनिस्टर एमएलए की የሆነ ሚኒስቴር ወይ የሆነ ተመራጭ ጋር ሄደህ እግሩን ልሰህ ምንም አታመጣም። ህይወትህን ማዳን ከፈለግ ሩጥ። የምን ማንቱ ነህ? የምን ማንቱ ነህ እባክህ? माइकल दूसरा जैकेट ले आ। ማይክል ቆይ አቁም አንተ። ये बोटी एएनसी को डाल देना। ይህን ስጋ ለአደንዛዥ ዕፅ ተቆጣጣሪ ፖሊሶች ጣሉላቸው። ፊትለ ፍራንሲስ ኑ እንጂ።
डेब्यू कौन मार रहा है? नया पंटर है? ማን አዲስ ሰው ነው? ማን ነው ከኔ የመጣው? ምንም አላወቅንም። አላቀ ከማንቱ ግሩፕ ጋር ግንኙነት እንዳለው መረጃ የለንም። የሬሷ ስሟ ማን ነው? አና እሷና ማንቱ ምንም ያገናኛቸው ጉዳይ አለ አላውቅም። ግን ከሬሷ ሁሉም አካሏ ወጥቷል። ሁሉም አካሏ ወጥቷል ማለት ኩላሊቷ፣ ጉበቷ፣ በቃ የሰውነቷ መሸጥ የሚችል አካል በአጠቃላይ ወጥቷል። ማንቱ የሰውነቷ አካል ንግድ ላይ ከመጀመሩ ነው የገባው። ይሄ እኮ የእሱ ቢዝነስ አይመስለኝም። እናያለን ኩናል ምን አጣርቶ እንደሚመጣ። ये देखिए सर, ይሄን እያለቀ ये मुझे फ्लश टैंक में मिला। ይሄንን የመታጠቢያው ገንዳ ጋር ነው ያገኘሁት። आधे ग्राम से क्या होगा? በግማሽ ግራም ምን ጥቅም አለው? የቀረውን እኮ ወሰዱ አይደል እንዴ? कबीर अलावत नाम है काली। ከቢር ላበት ነው ባለ ጥቁር ሱፍ ልብሱ። እሱ አንድ ሱቅ አለው። ምንም የአሽሽ ጥቅም ሪኮርድ የለበት፣ የወንጀል ሪኮርድ የለበትም። 2008 ነው ሱቁ የተመዘገበው። ፔን ካርድ ምናምን አለው። ግን አንድ ነገር ይገርማል። ምን ከ2009 በፊት የዚህን ሰው ሪኮርድ አላገኘንም። እንደ ይመስለኝ 30 ዓመት ሞልቶት የተወለደ ነው። ሪኮርድ ማውጣት የምን አይነት ትልቅ ስራ ነው። ከጓውጭ ሪኮርድ አለው። ቶሎ ምርመራ አድርግ። ከማንቱ ጋር ያለውን ግንኙነት ፈልግ። የአረንዛዥ ዕፅ ቁጥጥር ጉዳይ ብቻ ሳይሆን ያ የግድያም ጉዳይ ነው። እሺ አለቃዬ። देखो इसे አትሷል የሷ የጭንቅላቷ ደም ስር ፈንድቶ ነበር። ይሄ ምን ማለት እንደሆነ ታውቃለህ? አይኗ ሲወጣ ልቧ እየመታ ነበር። ጭንቅላቷ ሲከፈት ያንን ቢወት ነበረች። አንተ እንደዚሁ ጸጥ ካልክ ለረጅም ሳይሆን እላይ ነው የምትሄደው። ይገባል። एक्सक्यूज मी सर। ይቅርታ አለቃዬ። सर አለቃዬ सुबह से कुछ नहीं ከጠዋት ጀምሮ ምንም አልበላውም። आपके लिए रशियन सैंडविच मंगाऊं? ለአንተ የራሻን ሳንዱች ላስመጣልህ ወይስ ዱላ ትበላለህ? खाओगे? ትበላለህ ወይ? ये ऑनलाइन तुम्हारी हर फाइल सिक्योरिटी कोड लॉक। ለምንድን ነው እንዳለ ፋይልክ በጥበቃ ኮድ የተዘጋው? ምንድን ነው? አንድ ፋይሉን መክፈት አቅቶኛል። ይሄንን ለአለቃ ይስጠው። የማንቱ ፋይል ነው። तुम्हारे भी नेल्स करूं? የአንተንም ጥፍር ቀለም ላሳምርልህ? बहुत प्रेशियस है। ይሄ ጀግና ነው። ሁሉንም ያድናል። सर। አለቃዬ अरे वाह በጣም ጥሩ። እንዴት ነው እባክህ? እስር ቤት ከመግባቱ በፊት የመንግስት ምግብ ይቅርታ፣ हाथ खोलोगे नहीं तो खाऊंगा। እጄን ካልፈታኝ እንዴት አድርጌ እበላለሁ? पेट बुलवाता है यार। ሆድ ያናግራል ጓደኛዬ። ए वोडका ስማ ቮድካ ተናገር እኮ खाओ खाओ ብላ ብላ खुल के खाओ और फिर በደንብ ነፃ ሁነ ብላ። ከዛ ነፃ ሆነ ትናገራለህ። እስቲ ፍታው። እንዴ ምንድን ነው መጥፎ? साहब አለቃዬ መረጃ ፍንጭ አግኝተናል። ለዚህ ነበር ያሰብኩት። इतना बड़ा फुटबॉल ይሄን ያህል ትልቅ ፉትቦል मानतू के इधर दिखा। ማንቱ አጠገብ ለምን አላየነውም ብዬ ሳስብ የነበረው ለዛ ነው። हेलो ሄሎ ሄሎ፣ ፍራንስ कौन है? ማነ? रशियन ट्रांसलेटर। የራሻ ቋንቋ አስተርጓሚ። እኔ እኮ ምግብ ነው ያዘዝኩት። कालिसो कहाँ है? ፍራንስና ካሊሶ የት አሉ? ስልኩን ስጠው። क्यों डांट रहे हैं? ለምን ትቆጣኛለህ? እኔ ምን አደረኩኝ? 7:35 7:35 ፍራንኪ የእጅ ካቴናውን የመፍታት ስህተት ፈጸመ።7:37 7:37 7:38
7:39 ከ15 ሰከንድ በ4 ደቂቃ ከ15 ሰከንድ የማንቱን ፋይል ይዞ ተቀየሰ። 6 የኤንሲ ፖሊሶች ሆስፒታል ደረሱ። እንዴ ፍራንሲስ የፊት ለፊት ሁለት እርሳ ፖሎሮና የ7 ዓመት ልጅ ሁለቱ አንድ ሆኗል። አሁን እንደዚህ በጣም ጨካኝ ሰው ነው ከቪሬ ላበት። ግን የእሱ ፋይል የውትድርና ወይ የሮ ኤጀንሲ ፋይል ተዘግቷል። እንዴ ለምንድን ነው ሲቪሎች ላይ የውትድርናና የስለላ ድርጅት ኮድ የተገጠመው? ችግሩን ብቻ ነው የምንነግረኝ። መፍትሄ አለኝ ታውቃለህ። 30 ሜል ከሄድራባድ ተልኳል። በከቪሬ ላበት ስምኛ ፋይል እንልካለን። ጥያቄው ፋይሉ ይከፈታል። የአይፒ አድራሻውን እናያለን። እኛው ከሱ ፋይል ላይ እጃችን እናጸዳለን። በኋላ እኛ አላየንም ብለን በዋታይ ስም የከቪሬ ላበት ስም ምልክት ላድርግ ወይስ ልርሳው? ችግሩ የሚመጣብን ትልቅ ነው። እኛ የስለላ ፋይል ነው ከፍተን የምንገባው። उसको कैसे भूल सकते हैं? እሱንማ እንዴት እንረሳዋለን? ወንድሜ मैंने कुछ नहीं किया ምንም አላረኩም። እኔ सब ऐना का आइडिया ሁሉም ያን ሐሳብ किसी ने मुझे उकसाया था እሷ ነች እኔን ለዚህ ያነሳሳችን። प्लीज मुझे जाने እባክህ ለቀኝ። आम्ही इंडियन झालो እኛ አንዲያኖች አንድ ትልቅ ችግር አለብን። मुसीबत ችግር आने का बाद ከመጣ በኋላ ነው सही बात करते हैं। ትክክለኛ ነገር የምንናገረው። उत्तराखंड फ्लड के बाद एल। एनवायरनमेंट की बात ስለ አየር ለውጥ उत्तराखंड አየር ከተበከለ በኋላ ዲሊ ውስጥ ሙስና ከበዛ በኋላ የሙስና ለውጥ ወሬ ተወራ። አሁን አንተ ላይም ችግር ሊመጣ ነው። ከዛ በፊት ለምን አትናገርም አንተ ትክክለኛውን ነገር ችግር ሳይመጣ? እኔ ትክክል ነው የምናገረው። हम दोनों ሁለታችን मैं እኔ እና አና दो 2 ኪሎ ሂሮይን ሰረቃችሁ። नाइस ምርጥ आई लाइक ወድጄዋለሁ። वो हैंडसम कौन है? ቆንጆ ማን ነው? हाथ है ना तुम पर የእሱ እጅ በአንተ ላይ ነው አይደል ያለው? ማን ነው ቆንጆ? बताता हूँ እነግርሃለሁ። दिन तक गिनूंगा मैं እኔ እስከ 3 ነው የምቆጥረው። ማንም አልነበረም። አንድ እንዳገለኝ ይቅርታ አድርግልኝ። 2 ይሄ የአና ሐሳብ ነው። እባክህ ይቅርታ አድርግልኝ። 3 ये से दोनों ही थे। በቃ ሁለቱ ብቻ ነበሩ። चल खाना खाते हैं। በልና ምግብ እንብላ። እንዴ ወንድሜ ፈራውኝ እኮ እኔ वार्निंग तो नहीं सकता था ማስጠንቀቂያ መስጠት አችልም ነበር እንዴ ወንድሜ? ए ስሚ उठो ተነሽ። हैंडसम का टेंशन हो रहा है मेरे को। የቆንጆ ጉዳይ እያስጨነቀኝ ነው። ማን ነው ቆይ እሱ ግን? पुलिस को क्यों नहीं बुलाया उसने? ለፖሊስ ለምን ምንም አልተናገረም? ተው እባክህ። क्या फर्क पड़ता है? ምንም ያመጣው ለውጥ አለ? अब पूरा गोवा हमारा है। አሁን ሙሉ ጓ የኛው ነው። इधर चलो በዚህ በኩል ሂጂ። मम्मा कहाँ है? እማዬ ታለች? अंदर है जाओ ውስጥ ነች። ሂጂ ግቢ። प्लीज दरवाजा खोलो। ኧረ እባክሽ በሩን ክፈችልኝ እባክሽ፣ እባክሽ በሩን ክፈችልኝ። ልሂድበት እኔ እባክሽ፣ दरवाजा खोलो। እባክሽ በሩን ክፈችልኝ። बच्चे को कुछ पता चला? नहीं ስለ ልጅቷ የታወቀ ነገር አለ? የለም። ኧረ ሁሉም ማንቱን እየፈለጉ ነው ያሉት። हेलो ሄሎ ተገኝቷል። इस
30s में है किलिंग 70s में እድሜው 30 ነው ግድያ የጀመረው በ17ቶቹ ነው አላቅም በምን ደስታ የኛ ሰዎች እጅና እግራቸው እንደሰበረ ምክንያቱም ግማሽ ትኬት አይቆርጥም እሱ मर्सीलेस assassin የሰለጠነ ቅጥር ነፍሰ ገዳይ trained killer የሰለጠነ ገዳይ ነው a true patriot እውነተኛ የሆነ ጀግና ተዋጊ special agent ልዩ ኤጀንት ነው कबीर एलावत ከቢር ኤላቨት कोड नेम የኮድ ስሙ ሮኪ ማንቱ घंटे का የምን ማንቱ उस दिन क्या बोला तू የዛን ቀን ምን ነበር ያልከው 3 दिन में हेरोइन በ3 ቀን የሄሮን ሳምፕል ይዘና ያለዛ የሁለት ወንድማማቾች 4 ኩላሊታችሁን አውጥቼ ገበያ ላይ ሸጠዋለሁ अरे लेकिन किडनी बेचने ግን ኩላሊት የመሸጥ ንግድ እኮ የኔ እኮ ነው ኬቪን አንተ मेरे सारे धंधे ले ले ጠቅላላ የኔን ስራ ውሰድ እንዳለ ብሬን ውሰድ እኔ ላንተ የመጠጥ አንድ መስሪያ ፎርሙላ ነግራለሁ እኛ ይሄንን እንደ አዲስ እናድሰውና ብዙ ሚሊዮን እናገኝበታለን ከዛ ላይ ይቅርታ ጠቅላላ አንተ ወሰደው अरबों कमाएंगे ሚሊዮን እናገኛለን ሂሳብ उस दिन भी तो कुछ ऐसे የዛን ቀንም እንደዚሁ ስለ ሂሳብ እያወራ ነበር አይደል አዎ ከዚህ ሀገር ላይ ከ1 ሚሊዮን በላይ ሰዎች ቸረስና ጋንጃ ጨሳሉ እኔ ሳልሆን መንግስት የገለጠ ቁጥር ነው አሁን ለአንተ አንድ ቁጥር ነግራለሁ इस देश में हर रोज በዚህ ሀገር ላይ በየቀኑ ከ100-150 ሰዎች ድረስ ይሰወራሉ መቼም አይገኙ ከነዛ ውስጥ 10 በኔ እጅ ከገቡ तो महीने के हो गए 3 ቦር 300 साल के 3500 በአመት 3500 ማለት 7000 ኩላሊት አጠቃላይ 400 ሺህ ዋጋ ከያዝክ 280 ሚሊዮን टिश्यू स्प्लीन लिवर ጉበት ሌላ የተለያዩ አይን ምናምን የነዚህ ሂሳብ ደግሞ የተለየ ነው मैथमेटिक्स ሂሳብ और उस दिन क्या कर रहा था የዛን ቀን ምን ነበር ያረከኝ ኬቨንን ምንድነው ያረከው ኬቨን እንደዚህ ነህ ኬቨን እንደዛ ነህ ኬቨን अरे ऐसा मारता है እንደዚህ ሲመታ ሾርት ሰርኪት ያደርጋል እሺ ገባ अगर तू उस አንተ የዛን ቀን ይሄንን ባታረገው ኖሮ तो शायद ምናልባት ዛሬ እኔ ይሄን አላረግም ነበር दोनों किडनियां ሁለት ኩላሊትን አውጥቼ उन्हें मार्केट में እነሱን ገበያ ላይ ሸጣቸዋለሁ ከዛ አንተን በሕይወት አኖራለሁ መጥቼ ዋጋውን እነግርሃለሁ दोनों आंखें ከዛ ሁለት አይንን አውጣላለሁ እነሱንም ገበያው ስጄ ሸጥላለሁ በሕይወት አኖራለሁ ግን አንተ ተመልሼ መጣና እና የዛንም ዋጋ እነግርሃለሁ तब तुम्हें पता चलेगा ያኔ ታውቀዋለህ किसका मैथमेटिक्स የማን ሂሳብ የተሻለ እንደሆነ ማንቱ घंटे का የምን ማንቱ This is Kabir ይሄ ከቢር ኤላቨት ይባላል फाइल से हमें अभी तक काफी ከፋይሉ እስካሁን ብዙ መረጃ አግኝተናል मिलिट्री इंटेलिजेंस से የውትድርና የስለላ ቢሮ የህንድ የስለላ ድርጅት ውስጥ ይሰራ ነበር ከ2000 ጀምሮ እስከ 2006 ብዙ ኦፕሬሽኖች በዚህ ሰው የተነሳ ተሳክቷል ከ2006 ጀምሮ እስከ 2008 በአንድ ልዩ ስልጠና ላይ ተሳትፎ ነበር ብዙ ወታደሮች ልዩ አድናቆታቸውን ሰጥተዋል ይኸውልህ
ያንተን ያሳስከውን ዕቃ የሚመልስልህ ሰው መጣ። ኧረ አመሰግናለሁ ብለው ወለዱላ አልከፈለም ነበር። እሱ ሰልጥኗል። ቅጥር ንፍተ ገዳይ አፈና እና ለልዩ ምርመራ ነበር የሰለጠነው። አሁን እከፍላለሁ። ለማን ነበር የሸጥከው ግን ይህን ዕቃ? मिस्टेक हुई है तुमसे ተሳስተሃል አንተ። እኛ ዕቃ ይዘን እናበድራለን እንጂ ስልክ አንሸጥም። ከነገርከኝ አትደበደብም እንዴ? पुलिस वाला है तू ፖሊስ ነህ እንዴ? एक मिनट ቋንዴ ስልጠኔን ያህል ልዩ ነበር። ከመከላከያ ሚኒስቴር ፕሮግራሙን ለማየት ሄዱ ሰዎች ሁላ ደንግጠው ራሳቸውን ስተው ነበር። ያንተ እናት ይቅርታ बिजनेस है अपना የስልክ ቢዝነስ ነው ያለው። በአንዴ 15-20 ሞባይል ገዝቶ የሚሄድ ነው። ካርዱ ነው ያለው። በቃ እኔ ይሄን ያህል ብቻ ነው ስለሱ ሰምቼ ማቅ። በይፋ ሪኮርድሳ መሰረት በ2008 መኪና አደጋ ደረሰበት። ሆስፒታል ከገባ በኋላ ምንም የሥራ ሪኮርድ የለም። ቆይ አንድ ጊዜ በመኪና አደጋው ማለት ጥይት ግን ከየት ተተኮሰ? አዎ እንደሌላ ተጓዥ ወደ ሲቪል ሳይሆን ወደ ወታደሮች ሆስፒታል ነው ሄደው። በጥይት ተመቶ ነበር። በወታደሮች መረጃ ሂሳብ ደግሞ አደጋ ነበር የደረሰበት። ይሄ ሰው ምንድን ነው? ቆይ ሄሎ የእናንተ बॉस ऑनलाइन शॉपिंग नहीं होती ኧረ እዚህ ነው መምጣት ያለበት። ስልክ መሸጫ ሱቅ የለኝም። हम भी देते हैं እኔ ነኝ እዚህ የምሸጠው ስልክ። እሺ अरे तुम आओ तो सही ናስቲ መጀመሪያ जी सब मिलेगा यहाँ पर ተገናኝተን እንስማማለን። እርግጠኛ ነህ? ያ ሴት እንዳለ ከነገርኩ ይህን ስልክ ባለቤት ማን እንደሆነ ካሳየው አንተ ትለቀኛለህ፣ ስልኬን ትመልስልኛለህ። ብቻ ይሄን ያህል ንገረኝ ብቻ ሴት እንዳለ በቃ አሳያለሁ። በበር ገባ፣ ሙሉ ቢሮዬን ሰባበረው፣ የኔን ሰዎች ደበደበ። ይኸውልህ እዚህ ጋር መታኝ፣ እዚህ ጋር ሄሎ አለቃዬ፣ सर इनको भी बहुत አለቃዬ እነሱንም በጣም ቀጠቀጣቸው። አሁን ወደ ሌላ ሰው ጋር ሄዷል። አርቨን ወደሚባል ሰው ጋር። አድራሻው ሲቲ ክለብ ነው። हमेशा याद सतावे All I know is that I came too far लिफ्ट में तो तूने मेरी ሊፍት ውስጥ እኮ አስፈራርተኝ ነበር ቆንጆ። ግን አንተ እስር ቤት ነበርክ እኮ መሆን የነበረብህ። የኔ አሚን እናት ለምን ገደልካት? አንተ ነህ የገደልካት እሷንማ። ዕቃውን ለማስረከብ አረፈድክ። ምን እንደሆነ አላየህም? ኑሐሚ ለምን ያረከው? አይ ምን መሰለህ የሰውነቱ አካል እስካሁን አድጎ አልደረሰም። ገበያ ላይ ዋጋ የለውም። አዎ ግን አይኖቿ አይን ደግሞ ምንም የእድሜ ገደብ የለም። እሱን ሽጠን እኛ ብዙ ብር ማግኘት እንችላለን። ግን አንድ ትንሽ የማቀርበው ጥያቄ አለ። አንተ ለ5 ዓመት እስር ቤት ግባ። ምን ይታወቃል? ከ5 ዓመት በኋላ ስትወጣ ምናልባት ፊት ለፊት እሷን ቁማ ታገኛት ይሆናል። ስለ ነገ የሚያወራ ነገ አይሞትም። ስለ ነገ የሚያወራ ነገን አይኖርም። ስለ ነገ የሚያወራ ዛሬ ይሞታል። सिर्फ आज का सोचने ስለ ዛሬ በሚያስብ እጅ ላይ ብቻ ነው። እኔ ደግሞ የዛሬን አይደለም सिर्फ अभी की सोचता ያውንም ብቻ ማስብ ሰው ነው። አንተ ምን ያህል ትልቅ ጥፋት እንዳጠፋ እሱን ቅጣት ይነግራል።
ምን तुम्हारी वो ईमेल वाली घटिया ያንተ ያ የኢሜል ቆሻሻ ስራ ይጸጽታል እሺ አንተ ከሰለላ ቢሮ ነው የመጣው ምን አርክ ጠቅላላ መረጃውን ሰብስበ ሰውየውን አላገኘ አሹን አላገኘ በዛ ላይ ሲያየኛ ለጥያቄ አቀረበ ለኛ የማንቱን የቀሩ ተጠርጣሪዎችን መረጃ ሰጣችሁን ወደ ኋላ ሄዱ ትቀልዳለህ እንዴ कोई प्रॉब्लम है ችግር አለብህ आपको मानतू में አንተ ለማንቱ ነው ፍላጎት ያለብህ ለከቢር ይላል ሁለቱንም ታገኛለህ ክሱን እኛንን የፈጠርነው ፍተሻ ያደረግነው እኛንን 6 ሰው የገባብን ሆስፒታል የኛ ስለሆነ ምን ይዘው እኛንን በማል ማንም ቢመጣ አለው ማን እንደሆነሱ तुम सिर्फ इस केस के አንተ ስለዚህ ክስ ብቻ ነው የምታውቀው कबीर के बारे में नहीं ስለ ከቢር አታውቅም जख्मी शेर का शिकार नहीं የቆሰለ አንበሳ አይታደንም खुदा क्यों रूठ गया मुझसे नहीं था बैर मेरा तुझसे क्यों तूने छीन लिया मुझसे मेरा जहां 25,000 निकले सेकंड स्टैंड 5000 አውጣለች ትናንትና ከጆከም አካውንት የእናቷ ደላላ ነበር ያ ቦይፍሬንድ कबीर भी ढूंढ रहा है नायोमी को አሁን ከቢርም እየፈለጋት ነው ኖያሚ እሱም ይሰማል በትክክል ነገር ምንድነው ነው በጣም መታኝ ያ ጺማም እና ከዛ መሳሪያም አለቀይ ነገራቸው እኔ ምንም እንዳላረኩኝ አንተ कबीर अलावत दिलीप सांगोड़कर ስሜ ድሊፕ ሳንጎልከር ፊቴንም ታይዋለህ የኤንሲ እስር ቤት ግን ከዛ በፊት አንድ ነገር ንገሪ ኑሐሚን እየፈለካት ነው አይደለ जिंदा है በህይወት አለች ሲሲቲቪ ካሜራ ምስል እኛ ጋር አለ ከአንድ ነዳጅ ማደያ አጠገብ ካሽ ስታወጣ መገናኘት ከፈለክ ንገር ካቬንና ሉክ ፈሬራ उन्होंने भेजा था मानतू के पास እነሱ ናቸው ላኩኝ ማንቱ ጋር ሊያጠምዱኝ नायोमी और आना के जान के बदले የናሚና የአናኔውት በማዳን ቅያር አናን ገደሏል ይሄን ያህል ብቻ ነው ማቅ लूक और केविन का वो जो डीलर है ना የለጎና የኬቪን እቃ ዟር ለም አርቪናው ፈልገው እንዴ እሱን ठीक है पूरा እሺ እሱን ካልክ እሱን ችግር የለው መፈለጉ ምን ችግር አለው इनको बाय बोलो እነሱን ቻው በያቸው ቻው ነይ በይ यहाँ भी बाय बोलो እዚህም ጋር ቻው በያቸው ቻው थैंक यू दयो አመሰግንሻለሁ ኒያሚ አያችሁ እንደሷ ጥሩ ባህሪ ካሳያችሁ እናት አባታችሁ ጋር ትሄዳላችሁ ነይ अगर मैं गुड गर्ल बनूं እኔ ጥሩ ልጅ ከሆንኩኝ मेरे मम्मा से मिलाओगे እኔን ከእናቴ ታገናኘኛለህ አይደል अरे काय को मार रहा है सर ለመታኝ አለቀይ እንዴት ነህ አርቪን देखा क्या इसमें እስቲ አሳየኝ እዚህ ውስጥ ምንድነው ያለው አረ ምንም የለም እዛ ውስጥ देख रहा हूं ना मैं እያዩ አይደል እንዴ ነኝ እዩ सच में कुछ नहीं እውነት ምንም ነገር የለውም አለቀይ ምንም ነገር የለውም ይኸውላችሁ የጎዋ ፖሊስ አካለ ስንኩልን እንዴት እንደሚያስጨንቅ ልቀቅ እባክህ እንዴ अरे उसमें कुछ እዛ ውስጥ ምንም ነገር የለም लग अभी गाड़ी አንካሳው አሁን እስከ መኪናው እየሮጥክ ሂድ ያለዛ እዚሁ ሰባብራለሁ ሂዳ ተነስ ሂድ ግራ ቀኝ ሂድ वो सब मुझे नहीं पता እሱን ሁሉ እኔ አላውቅም አለቀይ
मैं सिर्फ ड्रग्स संभाल እኔ አሽሹን ስራ ነው የምቆጣጠረው። እሷን አይታ ታውቃለህ? आंखें तो है इसकी አይኗ አለች ये मूंगी बनी होगी ማለት እሷ አቀባባይ ነው አለች። አቀባባይ ማለት ጉንዳን माल बेचते हैं इनसे እቃ के हाथ በቱሪስት እጅ ያሸጧቸዋል። እነዚህ ህጻን ልጆች ብር ማምጣት ካለባቸውም ሂዶ ያመጣሉ። सर इनका काम का አለቃ የአሰራር መንገዳቸው ቀላል ነው። ጉንዳኖች ከአንድ መጫወቻ መሸጫ ሱቅ የአሻንጉሊት መኪና ያነሳሉ፣ አሽ ያለበትን ከዛ ይዞ ይሄዳሉ። ምን መሰለህ አለቃ፣ ህጻን ልጅን የትኛው ፖሊስ ይጠራጠራል? ስለዚህ ጉንዳኖቹ ማለት ልጆቹ सबका काम आसान कर የሁሉን ስራ ቀላል ያደርጋሉ። और फिर वो खिलौना पहुंचता है ከዛም ያ መጫወቻ ጌሚንግ ዞን ይደርሳል። የህፃን ልጆች መጫወቻ የሆነ ቦታ አለቀ። ጌሚንግ ዞን ፖሊስ ይፈትሻል የሚል ጥያቄ መቼም አይነሳም። እዛ የኛ ሰው ያን መጫወቻ ራሱ ጋር ያስቀርና ከዛ ውስጥ የአሽ ፓኬቱን ያወጣል። और फिर दूसरा बच्चा ከዛም ሌላ ህፃን ልጅ ይመጣና ያንን የአሽ ፓኬት ይዞ ወደ ፍት ይሄዳል። वो ड्रग्स का पैकेट የአሽሽ ፓኬት ሶስተኛ ቦታ ይደርሳል። ड्रग्स के बदले बैग በአሽሽ ቅያሬ ቦርሳ ውስጥ የድሮ ጫማ ይቀመጣል። असल में उन जूतों में በእውነት के क्रेडिट እዛ ጫማ ውስጥ የደንበኛ ክሬዲት ካርድ ነው ያለው። ድጋሜ ወደ ጌሚንግ ዞን መልሶ የሚላክ वहाँ पहले बच्चे के हाथ እዛ በመጀመሪያው ልጅ እጅ ላይ ክሬዲት ካርድ ይሰጠውና እሱ ወደ ፍት ይሄዳል። बीच रास्ते में መሀል መንገድ ላይ ሶስተኛ ልጅ ያንን ቦርሳ ያነሳና ወደ ኢቲኤም ማሽን ይደርሳል። तभी क्लाइंट पुलिस स्टेशन የዛን ቀን ደንበኛው ፖሊስ ጣቢያ መኪናዬ ተሰርቋል፣ ጠፍቷል የሚል ክስ ያቀርባል። पैसे का निशान नहीं रहता የብር ዱካ አይገኝም። ለምን? በካሽ ማንም የተቀበለና የሰጠ የለም። ካርዶቹም ጠፍቷል ተብሎ ክስ ይጻፋል። 20-30 क्रेडिट በቀን 20-30 ክሬዲት ካርድ መጥፋቱ እንደዚህ ትልቅ ነገር አይደለም። ፖሊስ ትኩረት የሚሰጠው ያን የክሬዲት ካርድ መጥፋቶች። सर अलग अलग አለቀ። የተለያየ ፖሊስ ጣቢያ ክስ ይጻፋል። ክሬዲት ካርድ ጠፋ ተብሎ ፖሊስ ደግሞ እንደዚህ አይነት ነገሮችን ብዙም አይጠራጠርም። ስማ ቁም። እናንተ በዚህ ጋር ሄዱ። እሺ አለቃ። እጅ ወደ ላይ። ስማ ቁም፣ ቁም ተብላል። ቁም።
ፔሎ ስሜ ፔሎ पिल्ले कितना ड्रामा कर ምን ያህል ድራማ ትሰራለች? ताकत है उसको አንሳውታ ወደዛ። तुम क्या लिखते रहे ምን ታያለህ አንተ? ስራን ስራ። ማን ነው? ምንድን ነው? हेलो ሄሎ नायोमी को यहाँ लेके आओ। አንተ በ3 ሰዓት ውስጥ ኒያሚን እዚህ ዛት ነው። በምን ደስታ? ये किसकी आवाज थी ይሄ ማን ድምፅ ነበር? በችግር ወቅት ወንድም እንኳን የወንድሙን ድምፅ አያውቅም። ይኸውልህ አንተ እንዲህ ብታደርግ እኔ ወንድሜ तूने कभी सोचा है አንተ መቼም ይሄን አስበዋል? ከሞቱም በኋላ መንፈሳቸው እነዚህ ልጆች እንደሚሽከረከር አንተስ መቼም ይሄን አስበዋል? ለሁሉም ምን ያህል መልካም ነገር እንደሚያደርጉ ለድሃ እናት አባታቸው፣ ለሀብታም በሽተኞች እና ደግሞ ለእኛም ምንም እኮ ስህተት አይደለም፣ ምንም ትክክልም አይደለም። मरने से पहले माफी मांग लो। ከመሞት በፊት እነሱን ይቅርታ ጠይቃቸው። አሁንም हेलो ሄሎ አሁንም ከቢር አሁንም ለምን አትናገርም? कोई लेने आएगा?
ሊወስዳችሁ የሚመጣ ሰው አለሽ? घर जाने का टाइम आ गया है। እቤታችሁ የምትሄዱበት አሁን ጊዜ ደርሷል። मेरी मम्मा कहाँ है? የኔ እናት የት አለች? गॉड के पास ፈጣሪ ጋር። यहाँ इसी एम्बुलेंस से भेजा በዚህ አምቡላንስ ነበር የላኳት እሷ ነው። मम्मी से मिलना है बेटा እናችን ልትገናኝ ፈለግሽ ልጄ? ግባ बोल के चले ና አንተ ተናገር። የት ነው ደብቃችሁ ልጆችን ያስቀምጣችሁ? ተጨማሪ ልጆች የት አሉ? አውጧቸው ቶሎ በሉ። इनके सर्जन का पता लग गया ቀዶ ጠጋኙ ማን እንደሆነ እነሱ አውቀናል። क्या लगती क्या है तेरी? ቆይ ምን ነች እባክህ አንተ? उसके लिए हम मरने आ गए। ለሷ ብለዚህ ለመሞት የመጣው लव द नेबर को इतना सीरियसली नहीं लेना। ይሄን ያህል መዋደድን ማምረር አልነበረብህም። आंखें አይኗ मैंने कहा था ना ነግሬ ነበር እኔ बहुत पैसा मिलता है በጣም ብዙ ብር ይገኝበታል ብዬ። देखोगे? ታየዋለህ? खोल के देखो। ከፍተው शायद वो आंखें ምናልባት ያይን አንተን እያየ ሊሆን ይችላል። तेरी बॉडी की भी सब बात የሰውነትን ሁሉንም የአካል ክፍል አውጣልና ለመሸጥ የሚበቃ አንድ ነገር አላስተርፍልም።
हेलो पुलिस ሄሎ ፖሊስ कोई मुझे አረ የሆነ ሰው እኔን ሊገለኝ እየሞከረ ነው ኗ አድራሻ ከየት ልስጠረ ስልኬን ጥለፈው እየመጣ ነው ኧረ እየመጣ ነው पुलिस आ रही है अभी ሄሎ ፖሊስ እየመጣ ነው አሁን እሺ नहीं አሁንም ይኸውልህ እኔ የምልህ ምን መሰለህ ይኸውልህ ፖሊስ ይመጣል አሁንም मार ግደለኛ मारेगा मेरे को ልገለኝ ነው እኔን अभी मारेगा አሁን ልገለኝ እንዴት ነው እባክህ የምትገለኝ ጥይት መከላከያ መኪና እንዴት ረሳሁት እባክህ እኔ ቁመህ ምን ትያለህ በለኛ ግደለኝ ና बुलेट प्रूफ है ጥይት መከላከያ ምንም ማድረግ አልችልም አሁን ፖሊስ ይመጣል እኔ ደህንነቴ የተጠበቀ ይሆናል በኋላ አሳያለሁ ምን እያረክ ነው እንዲህ በማድረግ ምንም አታመጣም ምን እያረክ ነው ይኸውልህ उम्मीद है
हाँ कुणाल यस सर ኩናል ሂድና አንተም ውስጥ ግባና ስንት ሬሳ አለ ምን አለ ግባና ተመልከት በልሽ ፍራንሲስ አቤት አለቃዬ डॉक्टर ने खुद क्या कैसे ዶክተሩ የራሱን አይን እንዴት አወጣ ባካችሁ सर ऑलमोस्ट सबके सब አለቃዬ ሙሉ ለሙሉ አብቅቶላችኋል አብዛኞቹ አንድ ሁለት ሰው ብቻ ነው ሆስፒታል ለመሄድ የሚበቃ የቀሩት አለቃ አንድ ስራ ልስጥ बच्ची को इसके साथ मेरे ልጅቷን ከሱ ጋር በኔ መኪና ስራ አስቀምጣትና አንተ ከኋላ ባለው መኪና ነው እሺ አለቃዬ ኦፊሰር एक आखिरी काम करने दो አንድ የመጨረሻ ስራ እንድሰራ ታረጋኛለህ እኔ अवेश እንዴ इस बार कुछ बड़ा ही कर दिया है ለአሁኑ ደግሞ ትልቅ ነገር ሰርተሽ መጣሽ እንዴ አንቺ उस दिन पुलिस वालों की የዛን ቀን भी चला गया था ፖሊሶች እየጠሩኝ ጸጥ ብዬ ሄጄ ነበር አይደለን ይቅርታ अब देखो አሁን ተመልከቺውልሽ पूरा पुलिस डिपार्टमेंट जानता है ሙሉ ፖሊስ ዲፓርትመንቱ ያውቃል እኔ አንቺን እንደማቅሽ ፈገግ ማለት ትችላለህ እንዴ ቆንጆ मुझे तो आज እኔ ዛሬ ነው ያወቅኩት कुछ टाइम अकेले रह सकोगी ለተወሰነ ጊዜ ብቻሽን መኖር ትችያለሽ वेट कर पाओगी मेरा እኔ መጠበቅ ትችያለሽ एक आगे दोगी አንዴ ታክፊኛለሽ बस एक በቃ አንዴ ብቻ हाँ खो गई थी तू